ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለላቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በኢትዮ ሱዳን ድንበር ኮምሮክ በተፈጸመ የድሮን ጥቃት የወርቅ ማውጫ ኩባንያ ሰራተኞች ተገደሉ። በአካባቢው ያለው ውጥረት አሳሳቢ ሆኗል። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኮምሮክ አካባቢ በሚንቀሳቀሰው የካናዳው አላይድ ጎልድ የወርቅ ማውጫ ኩባንያ ላይ በተፈጸመ የድሮንና የተኩስ ጥቃት የሰራተኞች ሕይወት አለፈ። በድንበር አካባቢው እየተካሄደ ባለው የትጥቅ ግጭት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን አስታውቀዋል። ከስፍራው ያገኘናቸው መረጃዎች እንደሚያመላክቱት ጥቃቱ የተፈጸመው ከኢትዮጵያ ኮምሮክ የፍተሻ ኬላ ወይም ጉምሩክ ወጣ ብሎ በሚገኘው የድርጅቱ የተከለለ አጥር ግቢ ውስጥ ነው። አጋጣሚ ሆኖ በግቢ ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘር ማንነታቸው በውል ባልተረጋገጡ ኃይሎች በተተኮሰ ድሮን ኢላማ ተደርጓል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘር ኦፕሬተሩ ሕይወትም ወዲያውኑ አልፏል። የሟቹ አስክሬን ትላንት በአውሮፕላን ወደ አዲስ አበባ መላኩን ሰራተኞች አረጋግጠዋል። ጥቃቱን የፈጸሙት አካላት ኦፕሬተሩ መንገድ እያወጣ መሆኑን ባለመረዳት ምሽግ እየቆፈረ ነው በሚል የተሳሳተ ግምት ማሽኑን ኢላማ ሲያደርጉት እንዳልቀረ ተገምተዋል። በተያያዘ ዜና የሰራተኞቹ ስጋት በድሮን ጥቃቱ ብቻ የተገታ አይደለም። ትላንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞች በተከፈተባቸው ተኩስ ተመተው ሕይወታቸው ማለፉ ተዘግቧል። ይህ አሳዛኝ ክስተት የተፈጠረው በድንበሩ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወቅት ነው። እንደ አካባቢው ምንጮች ጥቆማ የሱዳን ጦር ከህወሓት ታጣቂዎች ጋር ቅንጅት በመፍጠር በድንበር አካባቢ ውጊያ እያካሄዱ መሆኑን ሁኔታውን ይበልጥ ውስብስብ አድርጎታል። ሰራተኞች አሁን ስላሉበት ነባራዊ ሁኔታ ሲገልጹ ሰሞኑን የከባድ መሳሪያ ተኩስ በስፋት ይሰማ ነበር። ዛሬና ትላንት ቀዝቀዝ ብሎ የዋለ ቢሆንም ምሽት 1 ሰዓት አካባቢ ምንነቱ ያልታወቀ ከባድ ፍንዳታ አስተናግደናል በማለት አካባቢው አሁንም ከፍተኛ የጦርነት ቀጠና መሆኑን አስረድተዋል። በዓለም አቀፍ የውጭ ማዕድን አውጪ ኩባንያ ላይ የተሰነዘረው ጥቃት በኢትዮጵያ የድንበር አካባቢዎች ያለውን የጸጥታ መላላት ቁልጭ አድርጎ የሚያሳይ ነው። በተለይም በኮምሮክና አካባቢ የሚታየው የግጭት በዋናነት 2 አበይት አንድምታዎች አሉት። የመጀመሪያው በኢንቨስትመንት ላይ ያለው ተጽዕኖ ነው። እንደ አላይድ ያሉ ዓለም አቀፍ ኩባንያዎች ደህንነታቸው ባልተጠበቀበት በተለይም በአጥር ግቢያቸው ውስጥ የድሮን ጥቃት በሚፈጸምበት ሁኔታ ስራቸውን መቀጠል አይችሉም። ይህ የሀገሪቱን የማዕድን ዘርፍ የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ ክፉኛ ይጎዳዋል። ሁለተኛው ደግሞ የድንበር ሉዓላዊነት ስጋት ነው። የሱዳን ጦርና ሌሎች ታጣቂ ኃይሎች በኢትዮጵያ ግዛት ውስጥ በሚንቀሳቀሱ የኢኮኖሚ ተቋማትና ንጹሃን ዜጎች ላይ ጥቃት ማድረሳቸው መንግስት የድንበር ደህንነትን ለማስጠበቅ የሚወስደውን እርምጃ ጥያቄ ውስጥ ይጥለዋል። በአሁኑ ወቅት በስፍራው የሚገኙ ሰራተኞች ሕይወታችን ከፍተኛ ስጋት ላይ ነው በማለት የሚመለከታቸው የመንግስት የጸጥታ አካላት አስቸኳይ ጣልቃ ገብነትና ጥበቃ እንዲያደርጉላቸው ተማጽነዋል። ከመንግስት በኩል ስለ አደጋውም ሆነ ስለ ድንበር ወቅታዊ ሁኔታ እስካሁን የተሰጠ ይፋዊ መግለጫ የለም። በሚኒሶታ የደብረ ብስራት ቤተክርስቲያን ቃጠሎ አባቶች የማጽናናትና የመልሶ ግንባታ ጥሪን አቀረቡ። በሚኒሶታ ግዛት ሮዝማውንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅዱስ ታርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰውን አሳዛኝ የእሳት አደጋ ተከትሎ የሃይማኖት አባቶች በስፍራው በመገኘት ምዕመናኑን እያጽናኑ ይገኛሉ። የደብሩን ካህናትና ምዕመናን ለማጽናናት በቦታው ከተገኙት አባቶች መካከል የደብረ ብርሃን ቅዱስ ኡራኤል ወቅዱስ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ መልአከ ኃይለ ቆሞስ አባ ገብረ ኪዳን ስዩም ይገኙበታል። አስተዳዳሪው በስፍራው ለተገኙት የዛሀበሻ ዘጋቢዎች በሰጡት መግለጫ በደረሰው የንብረት ውድመት የተሰማቸውን ጥልቅ ሐዘን ገልጸው ለቀጣይ የመልሶ ግንባታ ስራ ጠንካራ አባታዊ መልእክትን አስተላልፈዋል። አባ ገብረ ኪዳን የተፈጠረው ክስተት እጅግ የሚያሳዝንና ልብ የሚሰብር መሆኑን ጠቅሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ፈተናዎችን እያለፈች እየፈረሰችና እንደገና እየታነጸች እዚህ መድረሷን አስታውሰዋል። በእርግጥ ንብረት በመውደቡና
የደብር መገልገያዎች ሙሉ በሙሉ በዛው በመቅረታቸው በጣም እናዝናለን፣ እናለቅሳለንም ያሉት አስተዳዳሪው ነገር ግን በዚህ ከባድ አደጋ የትኛውም ምዕመናን ካህን ወይም አባት ላይ የአካልና የህይወት ጉዳት ባለመድረሱ ፈጣሪን አመስግነዋል። አስተዳዳሪው አያይዘውም የሰው ልጅ በህይወት እስካለ ድረስ የወደመው ንብረት ተመልሶ እንደሚገነባ ያላቸውን ጽኑ እምነት ገልጸዋል። በሚኒሶታና አካባቢው የሚገኙ የቤተክርስቲያኒቱ ልጆች በሙሉም ያጋጠማቸውን ሀዘን ወደ ጥንካሬ በመቀየር ለቤተክርስቲያኗ ግንባታ እጅ ለእጅ ተያይዘው እንዲነሱም ጥሪ አቅርበዋል። አክለውም ገንዘባችንን አዋተንና ሁላችንም ተረባርበን ይህችን ቤተክርስቲያን መልሰን እንደምናንጻት ምንም አልጠራጠርም፣ እግዚአብሔር ያግዘናል። በአጭር ጊዜ ውስጥ ታቦተ ቅዱስ ገብርኤልና ታቦተ ቅድስት አርሴማን ወደ ክብራቸውና ቦታቸው መመለስ ስላለብን ሁላችንም በቁርጠኝነት እንድንሰራ በእግዚአብሔር ስም አሳስባለሁ በማለት ምዕመናኑን አጽናንተዋል። የቴዲ አፍሮ የቅርብ ጓደኛ ያሲን የዋስትና መከልከልን በመቃወም ለጠቅላይ ፍርድ ቤት ይግባኝ አቀረበ። ችሎቱ ለሐምሌ 16 ቀን ውሳኔ ለመስጠት ቀጠረም። ታዋቂው ድምፃዊ ቴዲ አፍሮ ረጅም ጊዜ ወዳጁ ያሲን ላይ የጣለውን የዋስትና እገዳ በመቃወም ጠበቆቹ ለፌዴራል ጠቅላይ ፍርድ ቤት የይግባኝ አቤቱታ ማቅረቡ ተሰማ። የፌዴራል ፖሊስ ያሲንና ማህሌት ወይም ሀና ሰለሞንን በተለያዩ ከባድ ወንጀሎች ጠርጥሮ በቁጥጥር ስር አውሏቸው የነበረ ሲሆን ባለፈው ወር የምርመራ መዝገቡን ሙሉ በሙሉ አጠናቆ ለአቃቤ ሕግ ማስረከቡና አቃቤ ሕግም በሁለቱ ተጠርጣሪዎች ላይ ይፋዊ ክስ መመስረቱ ይታወሳል። ይህንን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው ውሳኔ ሁለተኛዋ ተከሳሽ ማህሌት ወይም ሀና ሰለሞን በ1.5 ሚሊዮን ብር ዋስትና ከስር ተለቃ ክሷን በውጭ ሆና እንድትከታተል የፈቀደ ቢሆንም የያሲንን የዋስትና ጥያቄ ግን ፍርድ ቤቱ ሳይቀበለው ቀርቷል። የአንዱን ተከሳሽ ዋስትና መብት ፈቅዶ የሌላኛውን መከልከል በህግ ባለሙያዎችና በታዛቢዎች ዘንድ የተለያዩ ጥያቄዎችን ያስነሳ ሲሆን የተከሳሹ ጠበቆችም ይህንን የከፍተኛው ፍርድ ቤት ውሳኔ በመቃወም ደንበኛቸው በውጭ ሆኖ የመከራከር መብቱ ሊከበርለት ይገባል በሚል በትላንትናው ዕለት ጉዳዩን ለጠቅላይ ፍርድ ቤቱ በይግባኝ መልክ አቅርቧል። ይህ የያሲን የይግባኝ አቤቱታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎትም የቀረበው አቤቱታ የይግባኝ ክርክር ለማስጀመር ያስቀድማል ወይስ አያስቀድምም የሚለውን ነጥብ መርምሮ ውሳኔ ለመስጠት ለፊታችን ሐምሌ 16 ቀን ተለዋጭ ቀጠሮ ሰጥቷል። በአሁኑ ወቅት በአቃቤ ሕግ የተመሰረተው ክስ ይዘትና የፍርድ ቤቱ የዋስትና አሰጣጥ ሚዛናዊነት ከፍተኛ ትኩረትን የሳበ ሲሆን የጠቅላይ ፍርድ ቤቱ የሐምሌ 16 ውሳኔ የያሲንን ቀጣይ የሕግ ዕጣ ፈንታ የሚወስን በመሆኑ በጉጉት እየተጠበቀ ይገኛል። የሀገራዊ ምክክር ኮሚሽኑ የኮሚሽነር ብሌንን መልቀቅ ተከትሎ አባላቱ ወደ 8 አሽቆለቆሉ። የተቋሙ ግልጽነትና ሕግ አከባበርም ጥያቄ ተነስቶበታል። ኮሚሽነር ብሌን ገብረ መድህን የዶክትሬት ዲግሪ ትምህርቴን ለማጠናቀቅ ጊዜ ያስፈልገኛል በሚል ከሀገራዊ ምክክር ኮሚሽን አባልነታቸው በገዛ ፍቃዳቸው መልቀቃቸውን ተከትሎ የኮሚሽኑ አባላት ቁጥር ወደ 8 ዝቅ ማለቱ ታውቋል። ኮሚሽነሯ ኮሚሽኑ ዋናውን የምክክር ጉባኤ መጀመሩን ይፋ ባደረገባቸው የቅርብ ጊዜ መርሃ ግብሮችና የቅድመ ዝግጅት ስራዎች ላይ ገኙ መቅረታቸው ተረጋግጧል። የኮሚሽነር ብሌንን ስንበት ተከትሎ በኮሚሽኑ ግልጽነትና አሰራር ላይ ጠንካራ ትችቶችም እየተነሱ ይገኛሉ። ኮሚሽኑ ከዚህ ቀደም በገዛ ፍቃዳቸው የለቀቁትን የዶክተር ተገኙ ጌጡንና በሞት የተለዩትን የአቶ ዘገየ አስፋው መጓደል በይፋ ሳያሳውቅ ማለፉ አሁንም በኮሚሽነር ብሌን መልቀቅ ላይ ዝምታን መምረጡ ተቋማዊ ግልጽነቱን ክፉኛ ጥያቄ ውስጥ ከቶታል። ከዚህም ባሻገር በማቋቋሚያ አዋጅ ቁጥር 1265/2014 መሰረት የሚጓደሉ ኮሚሽነሮች በህዝብ ተወካዮች ምክር ቤት አዲስ ተሿሚ ሊተካላቸው እንደሚገባ በግልጽ ቢደነገግም ኮሚሽኑ ተተኪዎችን እንዲሾሙለት ሳይጠይቅ በቀሪ 8 አባላት ብቻ ጉዞውን ለመቀጠል መወሰኑ አዋጁን የጣሳ አካሄድ መሆኑን ጠቁሟል። በተቀመጠለት የ3 ዓመት ጊዜ ውስጥ የተሰጠውን ሀገራዊ ኃላፊነት ማጠናቀቅ አቅቶት የስራ ጊዜው በፓርላማ ለ2 ጊዜያት የተራዘመለት ይህ ኮሚሽን የውስጥ አሰራር ክፍተቶቹና የአባላት መጓደል ሳይፈታ ከሐምሌ 8 ቀን 2018 ዓ.ም ጀምሮ 4000 የሚደርሱ ተመካካሪዎችን በማሳተፍ ሀገራዊ ምክክር ጉባኤውን ለማካሄድ በዝግጅት ላይ ይገኛል። ትራምፕ የባህረ ሰላጤው ሀገራት በሆርሙዝ ሰርጥ ጥበቃ ምትክ በአሜሪካ ኢንቨስት ለማድረግ ፍላጎት ማሳየታቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህረ ሰላጤው ሀገራት በሆርሙዝ ሰርጥ ለሚደረግላቸው ጥበቃ ምትክ በአሜሪካ ውስጥ በቢሊዮን የሚቆጠር ዶላር ኢንቨስት ለማድረግ ፍላጎት ማሳየታቸውን ይፋ አደረጉ። ፕሬዝዳንቱ ይህንን የተናገሩት በዋይት ሃውስ ወይም ነጭ ቤተ መንግስት
ከኢራቅ ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ነው። ትራምፕ ሰኞ ዕለት አሜሪካ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የ20 በመቶ የታሪፍ ወይም የመተላለፊያ ክፍያ ልትጥል እንደምትችል ተናግሮ የነበረ ቢሆንም አሁን ላይ ግን የክፍያ የሚለውን ሀሳብ አልወደድኩትም ብለዋል። ይልቁንም በሰርጡ ለሚተላለፉ መርከቦች ማንም ሰው ክፍያ ሊያስከፍል እንደማይገባ ገልጸዋል። እርሳቸው እንዳመለከቱት ሰኞ ዕለት ካደረጉት ንግግር በኋላ የባህረ ሰላጤው ሀገራት ያነጋገሯቸው ሲሆን ከክፍያ ይልቅ ሌላ የተሻለ አማራጭ ማቅረባቸውን ጠቅሰዋል። ሀገራቱ ጉዳዩን በተለየ መንገድ ብናደርገው ደስ ይለናል፣ በአሜሪካ ውስጥ በቢሊዮን የሚቆጠር ዶላሮችን ኢንቨስት ማድረግ እንመርጣለን ማለታቸውን ትራምፕ ይፋ አድርገዋል። ፕሬዚዳንት ትራምፕ ንግግራቸውን ሲያጠቃልሉም አሜሪካ ለሆርሙዝ ሰርጥ ጥበቃ የምታደርግበትን ሁኔታ በመደገፍ የባህረ ሰላጤው ሀገራት በሀገሪቱ ውስጥ የሚያደርጉትን ግዙፍ ኢንቨስትመንት በደስታ እንደምትቀበል በይፋ አረጋግጠዋል። ትናንት በሚኒሶታ ግዛት ሮዝማውንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅዱስ ታርሴማ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰውን አሳዛኝ የእሳት አደጋ ተከትሎ የሃይማኖት አባቶች በስፍራው በመገኘት ምዕመናኑን ማጽናናታቸውን ቀጥለዋል። የደብሩን ካህናትና ምዕመናን ለማጽናናት በቦታው ከተገኙት አባቶች መካከል የሚኒሶታው ደብረ ሰላም መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ መጋቢ ምስጢራት ቀሲስ ገብረ ማርያም ጫኔ ይገኙበታል። ኃላፊው በስፍራው ለተገኙት የዘሀበሻ ዘጋቢዎች በሰጡት መግለጫ ደረሰው የንብረት ውድመት የተሰማቸውን ጥልቅ ሐዘን ገልጸው ለቀጣይ የመልሶ ግንባታ ስራ ጠንካራ አባታዊ መልእክትን አስተላልፈዋል። መጋቢ ምስጢረተ ቀሲስ ገብረ ማርያም የተፈጠረው ክስተት እጅግ የሚያሳዝንና ልብ የሚሰብር መሆኑን ጠቅሰው አደጋው የዕለቱ መንፈሳዊ አገልግሎት ከተጠናቀቀ በኋላ ባልታወቀ መንስኤ መነሳቱን ገልጸዋል። በእርግጥ ንብረት በመውደቡና የደብሩ መገልገያዎች ሙሉ በሙሉ በዛው በመቅረታቸው በጣም እናዝናለን እናለቅሳለንም ያሉት አባቱ ነገር ግን በዚህ ከባድ አደጋ የትኛው ምዕመናን አባት ወይም እህት ላይ የአካልና የህይወት ጉዳት ባለመድረሱ ፈጣሪን አመስግነዋል። ሰው እስካልጎዳ ድረስ ገንዘቡን አዋተን ተረባርበን ዳግም እንገነባዋለን ሲሉም አጽንኦት ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪካዊ ፈተናዎች እያለፈች እየፈረሰችና እንደገና እየታነጸች ለዚህ መድረሷን ያስታወሱት ኃላፊው በፈተና የሚጸና የተባረከ ነውና ነገሮች ሁሉ ለበጎ ይደረጋሉ በማለት ምዕመናን እንዳያዝኑ አበርትተዋል። በሚኒሶታና በመላው ዓለም የሚገኙ የቤተክርስቲያኗ ልጆች በሙሉ ያጋጠማቸው ሐዘን ወደ ጥንካሬ በመቀየር ለቤተክርስቲያኗ ግንባታ እጅ ለእጅ ተያይዘው እንዲነሱም ጥሪ አቅርበዋል። ሁላችንም በአንድ ላይ ሆነን ይህን ቤተክርስቲያን ከነበረበት በበለጠ መልኩ ሰርተን ያዘኑትን ክርስቲያኖች እናጽናናለን፣ እግዚአብሔርም ያግዘናል። በአጭር ጊዜ ውስጥ ታቦተ ቅዱስ ገብርኤልና ታቦተ ቅዱስ ታርሴማን ወደ ክብራቸውና ቦታቸው መመለስ አለብን። ሁላችንም በቁርጠኝነት እንድንሰራ በእግዚአብሔር ስም አሳስባለሁ በማለት አባታዊ መልእክታቸውን አስተላልፈዋል። በትግራይ ክልል የልጆቻቸውን መታፈስ የተቃወሙ 15 እናቶች ክልሉን አዋርዳቸዋል በሚል ታሰሩ። በትግራይ ክልል ሰሞኑን እየተካሄደ ያለውን የግዳጅ ወታደራዊ ምልመላ ወይም አፈሳ የተቃወሙና ልጆቻቸውን ለማስመለስ የሞከሩ 15 እናቶች በቁጥጥር ስር ውለው ፍርድ ቤት መቅረባቸው ተረጋገጠ። የክልሉ ፖሊስ እናቶቹን ትግራይን የሚያዋርድ ተግባር ፈጽመዋል በሚል የከሰሳቸው ሲሆን ፍርድ ቤቱም የ7 ቀን የምርመራ ጊዜ ቀጠሮ ፈቅዶባቸዋል። የችግሩ መነሻ የሆነው የክልሉ መንግስት ግንቦት 24 ቀን 2018 ዓ.ም ያወጣው አዲስ አዋጅ ነው። ማንኛውም የትግራይ ተወላጅ ወታደራዊ ቡድኑን መቀላቀል እንዳለበት በሚያዘው በዚህ አዋጅ መሰረት የክልሉ የጸጥታ አካላት በየአካባቢው ወጣቶችን በማፈስ ላይ ይገኛሉ። በዚህ መጠነ ሰፊ የግዳጅ ምልመላ ዘመቻ የተለመደውን የአሰራር ሂደት በጣሰ መልኩ ከአብነት ትምህርት ቤት ተማሪዎች አንስቶ እስከ አካል ጉዳተኞች ድረስ ያፈሳው ሰለባ መሆናቸው ሁኔታውን ይበልጥ አሳሳቢ አድርጎታል። ሰኔ 25 ቀን በርካታ ወጣቶች ታፍሰው በአውቶቡስ ወደ ወታደራዊ ማሰልጠኛ ካምፕ እየተወሰዱ ባለበት ወቅት የታፈሱ ልጆቻቸውን በግዳጅ ላለመስጠት የወሰኑ እናቶች አውቶቡሱን በማስቆም ከፍተኛ ተቃውሞ አሰምተዋል። እናቶቹ ተሽከርካሪው ላይ ድንጋይ በመወርወርና በከፍተኛ ድምጽ በመጮህ ልጆቻቸው እንዲለቀቁላቸው ጠይቀዋል። ይህ እናቶች ተቃውሞ በስልክ ካሜራ ተቀርጾ በማህበራዊ ሚዲያ ላይ በስፋት በመሰራጨቱ ከፍተኛ የህዝብ ቁጣን ቀስቅሷል። ድርጊቱም በክልሉ እየተካሄደ ያለውን የግዳጅ ምልመላ ህዝባዊ ተቃውሞ እያገኘ መምጣቱን በግልጽ ያሳየ ክስተት ሆኗል። የተቃውሞ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትለው የክልሉ ባለስልጣናት በወሰዱት የጸጥታ እርምጃ በድርጊቱ ተሳትፏል የተባሉ 15 እናቶች በቁጥጥር ስር ውለው ትላንት ሰኞ ፍርድ ቤት ቀርበዋል።
መርማሪ ፖሊስ ለፍርድ ቤቱ ባቀረበው ሪፖርት እናቶቹ ትግራይን የሚያዋርድ ተግባር ፈጽመዋል ማለቱን ቢገልጽም ልጆቻቸውን ለማስመለስ የሞከሩ እናቶች ድርጊት እንዴት ክልሉን ሊያዋርድ እንደቻለ ያብራራው ዝርዝር ምክንያት የለም። የፖሊስን ማመልከቻ የሰማው የትግራይ ፍርድ ቤትም እናቶቹ ለተጨማሪ 7 ቀናት በስር ቆይተው ፖሊስ ምርመራውን እንዲያጠናቅቅ የጊዜ ቀጠሮ ፈቅዷል። ይህ ክስተት የክልሉ መንግስት የዜጎችን በተለይም የህፃናትና ወጣቶች መብት ከመጣስ ባለፈ ልጆቻቸውን ለመጠበቅ የሚሞክሩ እናቶችን በወንጀል በመክሰስ የሀሳብን በነጻነት የመግለጽና የመቃወም መብትን እያፈነ መሆኑን በግልጽ የሚያሳይ ማሳያ ሆኗል። የግብፁ ፕሬዝዳንት አልሲሲ ለቅሶ ለመድረስ ኳታር ገቡ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንትና ወደ ዶሃ ተጉዘው በአሚር ሼክ አህመድ ቢን ከሊፍ አልታኒ ሞት የተሰማቸውን ሀዘን መግለጻቸው ይታወሳል። ዛሬ ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በስፍራው ተገኝተው ለቅሶ ደርሰዋል። በዛሬው ዕለት በርካታ የዓለማችን መሪዎች ዶሃ በመግባት በአሚሩ ሞት ሀዘናቸውን እየገለጹ ሲሆን ከነዚህ መካከል የሩዋንዳው ፕሬዝዳንት ፖል ካጋሜ፣ የማልዲቭስ ፕሬዝዳንት መሐመድ ሚዙ፣ የካዛኪስታን ፕሬዝዳንት ካሳይም ጆማር ቶካይቮ፣ የሞሮኮ ጠቅላይ ሚኒስትር አዚዛ ካኖች፣ የኢራቅ ፕሬዝዳንት ናዚር አምዲ፣ የሊቢያ አንድነት መንግስት ፕሬዝዳንት አብዱል ሐምዲ ድቢባ፣ የሊባኖስ ጠቅላይ ሚኒስትር ናውፋ ሳላም፣ የሶሪያ ፕሬዝዳንት አህመድ አልሻራን፣ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ይገኙበታል። የአርጀንቲናና እንግሊዝ ግጥሚያ ከጨዋታ በላይ የሆነው ለምንድን ነው? እንግሊዝና አርጀንቲና ከ2 አስርት ዓመታት በኋላ ለመጀመሪያ ጊዜ በፊፋ 2026 ዓለም ዋንጫ የግማሽ ፍጻሜ ግጥሚያ ሮብ ዕለት በአትላንታ ይገናኛሉ። ይህ ጨዋታ ወደ ፍጻሜ ለማለፍ የሚደረግ መሆኑ በራሱም ከባድ ቢሆንም በሁለቱ ሀገራት መካከል ያለው የረጅም ጊዜ ተቀናቃኝነት ደግሞ የበለጠ ትኩረት እንዲያገኝ አስችሎታል። የእንግሊዝና አርጀንቲና ተቀናቃኝ መነሻው እግር ኳስ ሳይሆን ደቡባዊ አትላንቲክ ነው። በኤፕሪል ወር 1982 አርጀንቲና ኤስላስ ማልቪናስ ብላ የምትጠራውንና እንግሊዝ ደግሞ ፎክላንድ ደሴት ብላ ስያሜ የሰጠችው ቦታ የእንግሊዝ ጦር ኃይል ወረረ። ይህ ደግሞ በሁለቱ አገራት መካከል 2 ወር ከ1 ሳምንትና ከ5 ቀናት የፈጀ ጦርነትን ሊያስከትል ችሏል። በውጤቱም ከአርጀንቲና በኩል 649 ወታደሮች ሲገደሉ ከእንግሊዝ በኩል ደግሞ የ255 ወታደሮችን ሕይወት የቀጠፈ ከመሆኑ በላይ 3 የደሴቱ ነዋሪዎችም ሕይወታቸው አልፏል። ጦርነቱ የተጠናቀቀው ደግሞ ደሴቱን የእንግሊዝ ወታደሮች እንዲይዙት አርጀንቲና ፈቅዳ ነበር። አሁንም ድረስ ፎክላንድ ደሴት በእንግሊዝ አስተዳደር ስር የምትገኝ ቢሆንም ራስ ገዝ መንግስት ያላት ናት። በእንግሊዝና በአርጀንቲና መካከል ቀደም ሲል በእግር ኳስ ተፎካካሪነት ያለ ቢሆንም ይህ ጉዳይ ግን የተቀናቃኝነቱን ደረጃ ከፍ አድርጎታል። ስለዚህም በሁለቱ ሀገራት መካከል ጨዋታ ሲኖር ደጋፊዎችና ሚዲያዎች ልዩ ትኩረትም ይሰጡታል። ያለፉትን 4 አስርት ዓመታት በዓለማችን ላይ ከሚከናወኑ ዓለም አቀፍ ጨዋታዎች ሁሉ ይሄኛው እጅግ ትልቅ ፉክክር የሚታይበት ሆኖም ተመዝግቧል። ከፎክላንድ ደሴት ጦርነት ከ4 ዓመታት በኋላ ሁለቱ ሀገራት በ1986 የሜክሲኮ ዓለም ዋንጫ ለግማሽ ፍጻሜ ተገናኝተው ነበር። ከጠቀስነው የሜዳና ከሜዳ ውጭ ካለ ፉክክር ባሻገር ይህ ጨዋታ በዓለማችን የዓለም ዋንጫ ታሪክ በብዙዎች የታየና በከፍተኛ ሁኔታ መነጋገሪያ ለመሆን የቻለበት አጋጣሚ መፈጠሩም ይታወሳል። ይህን አጋጣሚ የፈጠረው ደግሞ አንጋፋው የኳስ ኮከብ ዲያጎ አርማንዶ ማራዶና ነው። ያንን ጨዋታ አርጀንቲና 2-1 ማሸነፍ ብትችልም ማራዶና በእጁ ያስቆጠራት ጎል ግን የማትረሳ ነበረች። ይህ ከሆነ ከ12 ዓመታት በኋላ በ1998 የፈረንሳይ ዓለም ዋንጫ በ16ቱ ጥሎ ማለፍ ጨዋታ ሁለቱ ቡድኖች ድጋሚ ተገናኝተው ነበር። ይህኛውም ጨዋታ ከባድ ፉክክር የታየበት ሆኖ 2 እኩል ለመለየት የቻሉ ቢሆንም በፍጹም ቅጣት ምት አርጀንቲና ለማሸነፍ በቅታለች። በመቀጠልም በጃፓንና ደቡብ ኮሪያ በተካሄደው ዓለም ዋንጫ በምድብ ግጥሚያ ተገናኝተው እንግሊዝ 1-0 አሸንፋ ነበር። ከዚያን ጊዜ ወዲህ ሁለቱ ሀገራት በዓለም አቀፍ ውድድር ሜዳ ላይ ተገናኝተው አያውቁም። ነገር ግን ባለፈው ዓመት በጄኔቫ የወዳጅነት ግጥሚያ አድርገው እንግሊዝ 3-2 ማሸነፏ ይታወሳል። በነገው ዕለት ሁለቱ ሀገራት ከ4 ዓመታት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ተገናኝተው የሚያደርጉት ግጥሚያ ከጨዋታውም በላይ ልዩ ትኩረትን ያገኘውም ለዚህ ነው።